አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናችን ቤተሰቦች ሰላም እንደምናላችሁ አለን። ዛሬ ህዳር 2018 50 ቅጠል ቆርቆሮ ቤት የብሎኬት ቤት ለመስራት ስንት ብር ያስፈልጋል የሚለውን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። በዚህ ቻናል ከሚቀርብላችሁ ስራ መካከል የኤሌክትሮኒክስ እቃዎች፣ የፍራሽ ቤት እቃዎች፣ የሴራሚክስ እንዲሁም የጅፕሰም የፊኒሽንግ እቃዎች፣ የግንባታ እቃዎች መረጃ ይቀርባል። የሲሚንቶ፣ የብረት እንዲሁም ደግሞ ቤት ለመስራት ከውጭ ሆናችሁ ቤት ለመስራት ምን ያክል ገንዘብ ያስፈልጋል የሚለውን የተሰራላችሁን ቪዲዮ አለ። ወደፊትም እሰራላችኋለሁ። በ2018 ባለፈው የእንጨት ቤት ሰርቼላችኋለሁ። አሁን ደግሞ የብሎኬት ቤት ሰርቼላችኋለሁ ማለት ነው። ሰብስክራይብ አድርጋችሁ ተቀላቀሉ። የእንጨት ቤቱን ያላያችሁ ሂሳብ ለመወዳደር ልዩነት ይኖረዋል። የመጀመሪያ ኮሜንት ላይ ቪዲዮውን ታገኛላችሁ። አሁን ደግሞ የብሎኬትን ቤት እንመለከታለን ማለት ነው። እንዲሁም ቤት ስትጀምሩ ስንት ብር በቂ ነው? እንዲሁም ከመጀመራችሁ በፊት አውቃችሁ ብትጀምሩት መልካም ነው። እኔ ከመሰረቱ ጀምሮ በዝርዝር የሚያስፈልጉት ማቴሪያል እቃዎች ጭምር ወቅታዊ ዋጋቸውን በመነሳት ማቀርበላችሁ ይሆናል። አንዳንድ እቃዎች እንደየአካባቢው ስለሚለያዩ ለምሳሌ ሲሚንቶን የመሰለ ድንጋይ የመሰለ ብሎኬት የመሰለ ከአካባቢው እንደ አካባቢ ስለሚለያይ ያን ታሳቢ ማድረግ መካከለኛ በሆነ ዋጋ ነው ይዤላችሁ የቀረብኩት። እንዲሁም የጥንቃቄ መልእክት አለኝ። እሱም ስትጀምሩ እንዳቀዳችሁት አያልቅላችሁም። ስለዚህ እንደ አቅማችሁ ብትጀምሩ እላለሁ። እኔ ከ50 ቅጠል ቆርቆሮ ልጀምር እንጂ የ60 የ70 የ80 የ90 የ100 የ120 እስከ 150 ድረስ የምሰራላችሁ ነው የሚሆነው። ያን አይታችሁ እንደ አቅማችሁ ብትጀምሩ መልካም ነው እላለሁ። አንድ ቤት ተጀምሮ ደግሞ እስከሚያልቅ ነው ሙሉ ጠቅላላ ሂሳቡ ሊታወቅ የሚችለው ማለት ነው። እኔ ያው በዚህ ዋጋ ልንገራችሁ እንጂ አቅዳችሁ ስትገቡ ለመስራት ከዚህ በላይም ሊፈጅባችሁ ይችላል። ከዚህ በታችም ልታሰሩት ትችላላችሁ ማለት ነው። እንዲሁም ዋጋ ደግሞ እንደየወቅቱና እንደየቦታው ስለሚለያይ እናንተ ደግሞ እንደ አጀማመራችሁ ዛሬ ከጀመራችሁ በዚህ ዋጋ ልትጨርሱ ትችላላችሁ። ዘግየት ብላችሁ ከጀመራችሁ ከዚህ በላይ ሊፈጅባችሁ ይችላል። እንዲሁም አንዳንድ ነገር ሊቀንስ ስለሚችል በየጊዜው ዋጋ ስለሚቀያየር ከዚህ በታችም ልታሰሩ ትችላላችሁ። እንግዲህ ስንት ካሬ ይበቃዋል 50 ቅጠል ቆርቆሮ ቤት ካላችሁኝ፣ እንግዲህ 50 ቅጠል ቆርቆሮ ቤት ለመስራት የሚያስፈልገው 8 በ7 የሚሆን ቦታ ይበቃዋል። 8 በ7 ማለት ከ70 ካሬ ያልበለጠ ቦታ ማለት ነው። ያው ሴፍቲ ታንከር፣ ሽንት ቤት፣ ኩሽና እናሰራለን የምትል ከሆነ ያው 100 ካሬ እስከ 120 ካሬ ድረስ በቂ ነው። እንዲሁም ስንት ክላስ ይሆናል ካላችሁኝ 3 ክላስ ይሆናል። በኤል አድርጋችሁ ማለት ነው 3 ክላስ አድርጋችሁ ማሰራት ትችላላችሁ። እንዲሁም ደግሞ የእንጨቱ ጋር ሂሳቡን ልዩነቱን ደግሞ ማወቅ ከፈለጋችሁ የእንጨቱን መለስ ብላችሁ ማየት ትችላላችሁ። ወይ የመጀመሪያ ኮሜንት ላይ ሙሉ ዝርዝር እዛ ላይ አስቀምጬላችኋለሁ 50 ቅጠል ቆርቆሮ ቤት የእንጨት ቤት ለመስራት። አሁን ወደ ብሎኬት ቤት ስንገባ እንግዲህ አስቀድመን የምንመለከተው ቆርቆሮ ግዢ ነው። በአሪፍ ቆርቆሮ ነው መሰራት ያለበት። እሱም ወይ 30 ጌጅ ወይ 32 ጌጅ ነው መሆን ያለበት። እንግዲህ በወቅታዊ ዋጋው 1300 ብር ሲሆን 30 ጌጅ 50 ቆርቆሮ ያስፈልጋል። ወደ 65 ሺህ ብር አካባቢ ይወስዳል ማለት ነው። ሌላው እንግዲህ እቃ ግዢ ጋር ከመግባታችን በፊት ቤት ቀያሽ ወጪ አለ። እሱም ቀያሽ ከ5 ሺህ ብር እስከ 7 ሺህ ብር ይወስዳል። እንዲሁም ደግሞ የተቀየሰውን ለማስቆፈር እስከ 15 ሺህ ብርና ከዛ በላይ ይወስዳል። ድምሩን ማስቀመጥላችሁ ይሆናል መጨረሻ ላይ። ሌላው የሽንት ቤት ጉድጓድ ሴፍቲ ታንከር አለ። እሱን ለማስቆፈር ከ20 ሺህ እስከ 30 ሺህ ሊወስድባችሁ ይችላል። እንዲሁም ደግሞ ወደ ብረት ግዢ ስንገባ ብረት እስታፋ ባለ 6 የሚባል አለ። 80 ኪሎ ግራም አካባቢ ያስፈልጋል። እንዲሁም ባለ 8 ብረት አለ። ባለ 8 ብረት ቤርጋ 20 አካባቢ ያስፈልጋል ማለት ነው። እንዲሁም ባለ 10 ብረት 70 ቤርጋ አካባቢ ያስፈልጋል። ባለ 12 ብረት 10 ቤርጋ ያስፈልጋል። እንዲሁም ደግሞ ማሰሪያ ሽቦ 5 ኪሎ ግራም ያስፈልጋል። እንግዲህ ወደ ሂሳቡ ስንገባ ባለ 8 ብረት 24 ሺህ ብር ሲሆን ድምሩ፣ እንዲሁም ደግሞ ባለ 6 ብረት 80 ኪሎ ግራም 24 ሺህ ብር ሲሆን ባለ 8 ደግሞ በ810 ብር 16200 ብር ይመጣል። እንዲሁም ባለ 10 ብረት 84 ሺህ ብር ይመጣል። ከብረት ከፍተኛውን የሚወስደው ባለ 10 ብረት ሲሆን
ሌላው ደግሞ ባለ 12 ብረት አለ በ1800 ብር 18 ሺህ ብር 10 ብር ጋር ያስፈልጋል ማለት ነው። ማሰሪያ ሽቦ 1250 ብር እንዲሁም ደግሞ ፌሮዬ ባለሙያ 20 ሺህ ብር ያስፈልጋል ማለት ነው። ሌላው ሲሚንቶ ነው። እንግዲህ ከፍተኛ ወጫችን ቤት ለመስራት ከሙያተኛ ቀጥሎ ሲሚንቶ ነው። ሲሚንቶ ከ130 እስከ 140 ኩንታል አካባቢ ይወስዳል። ለሲሚንቶ ብቻ እስከ 160 ሺህ ብር ታወጣላችሁ ማለት ነው። ሌላው ባለ 20 እና እንዲሁም ባለ 15 ብሎኬት ነው። ይሄም ከፍተኛ ወጪ የሚባል ነው። ያው ወደ 1800 ብሎኬት ያስፈልጋል። እንግዲህ እንደየ አካባቢ ዋጋ ይለያያል። አንዳንድ ቦታ 35 ብር አለ፣ አንዳንድ ቦታ 55 ብር አለ፣ አንዳንድ ቦታ 60 ብር አለ። መካከለኛ በሆነ ሂሳብ በ45 ብር ሂሳብ ይዤዋለሁ። እሱም 81 ሺህ ብር ነው የሚመጣው ብሎኬት ማለት ነው። 1800 ብሎኬት እንዲሁም ድንጋይ በ6 ጎማ 6 ሺህ ብር 48 ሺህ ብር ይመጣል። እንደየ አካባቢው ይለያያል። ይሄም መካከለኛ በሆነ ሂሳብ ነው ያስኩት። ከዚህ በታችን ቦታ አለ፣ ከዚህ በላይ የሚሸጥበትን ቦታ አለ። አሸዋ 6 ባጆ ያስፈልጋል። እንግዲህ አሸዋ እስከ 70 ሺህ ብር የሚሸጥበትን ቦታ አለ። 25 ሺህ ብር ማለ ያው መካከለኛ በሆነ ሂሳብ ነው ያስኩት። አሸዋ ብቻ እስከ 180 ሺህ ብር አካባቢ ይወስድባቸዋል። ከዛም በላይ ሊወስድ ይችላል አሸዋ። እንዲሁም ገረገንቲ በሲኖ ትራክ ወደ 27500 ብር 5 ቢያጆ ያስፈልጋል። ሌላው እንግዲህ ጠጠር ነው። ጠጠር 36 ሺህ ብር ያስፈልጋል አንድ ቢያጆ በሲኖ። ከዛ በላይ የሚጫንበትን ቦታ አለ። ሌላው እንግዲህ እንጨትና ሞራሌ ያለ እንጨት ለጣራ የሚሆን እንዲሁም ሞራሌ ለጣራ የሚሆን አንዳንድ እንጨት ደግሞ ለኮለን ማቆሚያ የሚሆን አንዳንድ ነገር መስሪያ የሚሆን አለ። እሱ 40 ሺህ ብር ይወስዳል። እንጨትም ስለሚያስፈልግ ሲሰራ ቤቱ ማለት ነው። ሌላው ደግሞ ከዚህ ሂሳብ ስንወጣ ደግሞ ሌላው የፊኒሽንግ ስራዎች ናቸው። የፊኒሽንግ ስራዎች በርና መስኮት ገጠማ ኢሚቴሽን የሚባል የፍሬንች ዶር የሚባል አለ። እሱም ከ80 ሺህ እስከ 90 ሺህ ብር ይወስዳል። ያው ደግሞ በር ከተገጠመ በኋላ መስታወት ገጠማ የሚባል አለ 30 ሺህ ብር ይወስዳል። የውስጥ እንጨት በር አለ 50 ሺህ ብር ይወስዳል። እንዲሁም የመብራት ገመድ ዝርጋታ እስከ ባለሙያ 30 ሺህ ብር ይወስዳል። ይሄ እንግዲህ ዘመናዊ ሳይሆን ያው ቀለል ባለ ሂሳብ ማለት ነው። ዘመናዊ ደግሞ ካደረጋችሁ እስከ 100 ሺህ ብር ሊወስድባችሁ ይችላል። የመብራት ስራ ብቻ ማለት ነው። የግድግዳ ጂፕሰም ቻክ ግድግዳውን ለማሰራት 40 ሺህ ብር ይወስዳል። እንዲሁም ኮርኒስ ለማሰራት ወደ 80 ሺህ ብር ይወስዳል። ከፈለጋችሁ ፕላስቲክ ኮርኒስ፣ ከፈለጋችሁ ጂፕሰም ኮርኒስ አድርጋችሁ ማሰራት ትችላላችሁ። ሌላው ሴራሚክ ለማስነጠፍ ነው። ሴራሚክ እንግዲህ ከ50 ሺህ እስከ 100 ሺህ ይወስዳል። እናንተ እንግዲህ ሊሾ ማድረግ ከፈለጋችሁ በ50 ሺህ መገላገል ትችላላችሁ። እንግዲህ ቀለምና ባለሙያ ነው። እሱም እስከ 40 ሺህ ብር ድረስ ይወስዳል ማለት ነው። እንግዲህ ይሄ ሁላ ከሰራ በኋላ የውሃና ሮቶ ምናልባት ሰቀላ ካለ እሱም እስከ 80 ሺህ እስከ 100 ሺህ ብር ድረስ ይወስዳል። የውሃ መስመር ዝርጋታ የሚባል አለ። የባኞ ቤት እቃዎች የሚባሉ አሉ። እስከ 100 ሺህ ብር ድረስ ይወስዳሉ። የባኞ ቤት እቃ ተርኪሽ፣ እጅ ማስታጠቢያ፣ ሽንት ቤት መቀመጫ ሊሆን ይችላል። እነሱ ማች ማለት ነው። ሌላው እንግዲህ የመጨረሻ ኮንትራት የግንበኛ የሚከፈለው ወጪ ነው። እንደ ግንበኛ እንደ ውላችሁ ነው። እንግዲህ እዚህ ጋር ሙሉን ኮንትራት ወስዱ ከሰራው ከ180 ሺህ እስከ 250 ሺህ ሊጠይቃችሁ ይችላል። እሱ እንደ ስምምነታችሁ ነው። እንደየ አካባቢው ደግሞ ዋጋም ይለያያል ማለት ነው። እንዲሁም ይሄ የግንብ የውጭ አጥርና የውጭ በርን አያካትም። ይሄ ከቦታ ውጭ ያለ ሂሳብ ነው። ጠቅላላ ድምር እንግዲህ የመጣው 1,595,000 ሺህ ብር ነው ማለት ነው። እንግዲህ እዚህ ጋር አንዳንድ የተረሳ ወጪ 80 ሺህ እስከ 100 ሺህ እንይዛለን ማለት ነው። የዚህን 10% ያው ብንይዝ 150 ሺህ ነው። 150 ሺህ ግዴታ ይያዛል። የተረሳ እቃ ይኖራል። እዚህ መካከል ደግሞ የተረሳ እቃ ባይኖር አንዳንድ ነገር ለማሟያ ያስፈልጋል ማለት ነው። 10% ያ ተጨምሮ እስከ 1,600,000 ሺህ ብር ሊፈጅባችሁ ይችላል ማለት ነው። ዘመናዊ ቤት ለመስራት ጠንቅቅ አድርጎ ለመስራት 1,600,000 ሺህ ብር እንግዲህ በሰፊ ነው ያስኩላችሁ። እናንተ በራሳችሁ ቁማችሁ ካሰራችሁ ከዚህ በታችን ታሰሩ ትችላላችሁ። ከዚህ በታችም ሊወስድ ይችላል። ያው እኛ ቆመን ስናሰራ ከዚህ በታችን የምናተርፈው ነገር ይኖራል። በሰው ስታሰሩ ነው ይህን ሂሳብ እንግዲህ የነገርኳችሁ። እንግዲህ እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ምሰራላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ።